ስንት ሰዓት እንዳስጠበቀኝ ታውቃለህ? ስንት ሰዓት ነበር እኔና አንቺ የተቀጣው? 9 ሰዓት ነው። እና አሁን እኮ 5 ጉዳይ ለ9 ነው እንዴ? እኔ እኮ ፈልጋለሁ እስቲ ስበር ነው የመጣሁት። እውነት በል። እውነት? ቆይ ግን ለምንድን ነው እንደዚህ አጣርተሽ የጠራሽ? እየሄድን ኖራ? እሺ በቃ ነው። ስም እንስጠው። ምኑን? የኔና ያንተን ግንኙነት። እህትና ወንድም? ኧረ እባክህ በአባት ነው ወይስ በእናት? መወለድ ቋንቋ ነው። በል ወንድሜ ደህና ዋል። እሺ ፍቅረኛዬ ትሆኛለሽ? ብዙ ነገር ባንቺ አይቻለሁ ማያዬ። ከስንት ቀን በኋላ አብረን ክላስ ልንገባ ነው። እኔ እንኳን ወደ ክላስ አይደለሁም። ማለት መቼም ዩኒፎርም ለብሰሽ ቤተክርስቲያን አይደለሽ? አይ አንድ ጓደኛዬ ታሙቅ። እኔም ማላውቀው ጓደኛ? አዎ አታውቂውም። ሌላ ቀን አስተዋውቅሻለሁ። እሺ አሁን ደርትብሽ ኪ። እሺ በቃቸው። ሱራ ምን ሆነ ነው? አመመህ እንዴ? ምን ሆነ ነው? ምን ናሞ ነው? ትንሽ ራሴን። እንዴት ነሽ? ደህና ነኝ። እና ሐኪም ቤት እንሂድ እንዴ? ይሄው ሐኪም የመጣሽ አይደል? አክተር ሱራፌል ከት የምሬን ነው። አሁን ብዘፍኝልኝ ደግሞ በቃ እስከ መጨረሻው ነው ማለት ተማም። እሺ ወርወር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አርጎ ሲያይን ድንገት ልጁን በማየቴ ሳልወድ አስገድዶኝ ተስቤ ወደሱ ይኸው በሄድኩበት እኔ ማውራት ነው ስለሱ። ማያዬ እንኳን ደህና መጣሽ። ነይ። የቤላ አዲሱ ጓደኛ። ሰላም። ሱራ ክላስሜት ናት። ሱራፌል ዳኑ እባላለሁ። ስላወቁ ደስ ብሎኛል። በጣም ሸበላ ነህ። ቴንኪው። ኑ ግቡ። ሶሪ ቶሌቴቱ ጋር ነው። እዛ ጋር ነንሽ። ከየት ነው ያመጣሻት ደግሞ? አብሬሽ ካልሄድኩ ብላ ድርቅ አለች። ምን ላድርግ? ይቅርታ ግን ከዚህ በኋላ እዚህ ይዘሻት እንዳትመጪ። ወይኔ ቤት ትናንትና አንቺ የሚወድሽ ግቢው ሲያካለልሽ ይላል። ባይፈልጋት ይገርመኝ ነበረ። ማያዬ እኮ የምትወደድ ልጅ ናት። እሷ ራሱ ተወዶ ነበረ። በተለይ ወንዳ ወድነቱ አይደል እንዴ? ቤት ኬታው ትግስት ውስጥ ምንድነው የምትቀዋጥረው? ሲጀምር የሚጠላል ባላት ብለሽ ነው? ዳኑ ሸንሽ ይሄን ያክል ከተዋወቅሽ ይበቃሽ። አዎ እንደሱ ሳይሻል አይቀርም። ኦኬ ባይ ሱራ። ትንሹም ትልቁም ለማባየቀራ ያም በርግጥ ሩቆኜ ባለባላይሽም ከንታተለ አልተረተረሽም ያም የፈለገው ቢል ያሻው ነበር ያም ሱራ ምንም ያወራችሁ ነገር እውነት የለውም። ለምን እንደሆነ አላውቅም፣ ግን ማርያምን በቃ ውሸት ነው። ሲጀመር ቀልቤም አልወደዳትም ነበር። እርሻት በቃ እሱ። ከዚህ በኋላ ግን ትምህርት ቤት መቅረት የለምሽ። ሱራ ደግሞ መምህር ሆናለሁ ብለሽ ደንበኛ ፎራፊት ሆኝ።
እድሜ ላንተ። እንዴ እኔ ምን አጠፋው? ባለት የተሸፈነ ልቤን ናድከው። እንደ ናድከው እሱን ሰብስብዬ መሰለኝ የምመላለሰው። ጠቅሱንማ አትጠቅሸዋለሽ። ከፈለግ አንተንም ጠቅሳለሁ። ማይ ወይዬ ልጩህ ጋሼ እባክዎትን ያድቡ። አንተ አበድክ እንዴ? እወድሻለሁሽ። ወንድሜ ወንድሜ አንድ ነገር መስማት አልፈልግም። ቀጥ ብለሽ ወደ መኪናው ግቢ። ወንድሜ ላስረዳ። ጨርሻለሁ። በእናትህ ወንድሜ። ጨረስኩ። ትሰማኛለህ? የመጀመሪያ ስለሆነ አልፌያለሁ። ከዚህ በኋላ ግን እህቴ አጠገብ ባገኘ አላወራም፣ በተግባር ነው ማሳይ። እናቷ ምንም አይወዱኝም፣ አባቷ ላይኝ አይፈልጎም፣ ወንድሟ ሳይኛ ኮርፈኛል፣ እኔ ግን በሷ ደስ ይለኛል። ተለዩ ተለዩ ይሉናል፣ እኛማ ፍቅር ጸንቶብን ቆይ እስከ መቼ ነው ግን እንደዚህ የምንቀጥለው? መች ነው ይሄ ነገር የሚያበቃው? ምናልባት ስሞት እሷን እስካገኛት። ወይኔ ወንድሜ ስንት የሚወደኝ ያለ እሱ እንደዚህ መሆን ይገርማል። እንደላቅሽ እያደግሽ ምንም ሳይጎልብሽ እንደዚህ መሆንሽ በጣም ይገርማል። ከምቾቴ እሱ በልጦብኝ ይሆናል። እሷ ከሁሉም በልጣብኝ ይሆናል። ለምን ቤቷ አንሄድም? ሄደን ለምን አናገኘው? ወንድሜስ? ወንድሟስ? አንቺ ብቻ ቢንጂ ያላ እናጣለት። ለሱ መፍትሄ አናጣም። እየበላን እናስብበታለን። እንዴ ቆሻሻ አውጡ። እናት ቆሻሻ ይኖርሽ? ያው እዛ ጋር እኮ የለም። በሩ ጥግ ጋር ነው። እሺ ማያይ ሱራ ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ደግሞ ምን ሆነሽ ነው ፊትሽ እንደዚህ ድርግት ያለው? መኖር አስጠልቶኛል። እኔ እያለሁ ክፉ ቀን እንዳንገናኝ አደረገኝ። ደጉ ቀን ዛሬ አገናኝቶናል። ቤል ማን የመጣው? ቆሻሻ የሚወስደው ልጅ ነው። ልቀፍህ? መብትሽ እኮ ነው። እቀፊኝ። ምንድን ነው? ስናፍቅሽ አንብቢ። ሁሌ ነው የማነበው ማለት ነው? ሁሌ ነው የምናፍቅሽ? አዎ። እኔ ያልናፍቅህ? ትናፍቂኝም ግን ከሰራሁት ኃጢአት ሁሉ ትልቁ ኃጢአት ነው የሚሆነው። ምን እያደረጋችሁ ነው? ምንም ቆሻሻ እንዳይቀር እየነገርኩት ነው። እንገናኛለን። እኔ ራሱ የኔ ባልሆንኩበት ሰዓት መተሽ እኔን የሆንሽዋ ሔዋኔ፣ አይኔ ክፉ ደጉን አላይ ባለበት ጊዜ የሆንሽኝ ማያይ፣ ነገን ማሰብ የጀመርኩት ባንቺ፣ መኖርን ያስቀጠልሽኝ አንቺ፣ ፊደሎች ተገጣጥሞ ራሱ አንቺን አይገልጹሽም። አውቃለሁ አንድ ቀን ሰርቼ ተለውጬ የኔ እንደማደርግሽ፣ ቤተሰቦችም እንደሚወዱኝ። በጣም 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 እወድሻለሁ። ቻው ወንድምሽ እንዴት ሊወስደኝ አልመጣም? ወንድማችን እኔ ሰርዣለሁ። ለአንድ ወር ዱባይ ሊሄድልሽ ነው። የምርሽ ነው? ሲጀመር ይገባዋል። ሆ
ከሀገር መውጣቱ ነው። ፈጣሪ ሆይ አክስት ሀገር ዱባይ ወንድሜን ወድጄዋለሁ አትሂድብኝ ብላ እዛው ታስቀርልኝ። ኡፍ እንደው መድኃኒዓለም ቸር ወሬ ያሰማሽ። ወንድሜ ጨክነህ ልትሄድ ነው? ኧረ 1 ወር ብቻ ነው እመለሳለሁ። ትናፍቀኛለሽ። አቤት ግርማው ሲተራመስ አይኗ ኮራሁባት የኔ በመሆኗ ጥርሷ ነበር የኔ ሸበላ የኔ አበባ እወድሻለሁ። እሺ እኔም እወዳለሁ። ኑሮ ተካይፎ ብርሃን ተሞላ የኔ ዓለምማ ወንድሜ ሄዷል ነበር እንዴ? ሄዷል ብለሽ ያንን ወሮ በላ ልታገኙ ነበር አይደል? አይ ከማንም ዱርዬ ጋር ከማይሽ ብትሞች ይሻለኛል። ቤል ወንድሜ ወንድሜ ቤል 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 ምን ሆነሽ ነው ማያ? ወንድሜ ሊገለኝ። በቃ ተረጋጊ እሺ፣ ተረጋጊ በቃ እሺ። በመሀላችን ማንም እንዲገባ አልፈልግም። ማንም አይለየንም እሺ። ሃይ መጀመሪያ ተክፈተው። አንቺ ክፈቹ መጀመሪያ። ሱራ ደግሞ ሌዲስ ፈርስት ነው። ቦይስ ፈርስት። ማያዬ እምብየው አኮርፋለሁ። እሺ በቃ ምን ነው ደስ አላለህም እንዴ? ኧረ ደስ ብሎኛል። ይሄን ነው ለኔ የምትሰጠኝ? ስቀልድ ነው። የምወደውን ቸኮሌት ዛሬ ምሽቱ ሙሉ ስናወራ ነው። እሺ ምን አድርገው? እሺ እኔ እናት አመሰግናለሁ። ባይ በቃ የኔ አባወራ ደግኖት ሆይ የግነኝ እንዴት ነው ተማወራይ? ከአይኖት ቀጥሎ ድምጾት ገዳይ ነው ባኮት። እንዲያው ዓለም የባክሽ ሆዴን ቦጅ አታርጊው። አሃ ታኒ ሌላ ማሊያን ቦጃቡጆትሳ ወዶታለው። እኔም እኮ አፍረት ቢጤ ይዞኝ ነው እንጂ ወዶታለሁ። ሃይ ሱራ ትላንት ስደውል ለምን አላነሳሽ? ቤት ተቆጡሽ እንዴ?
አዎ ትላንትና ዳዲ መታኝ ጀርባዬ ሰንበር በሰንበር ሆኗል። የምርሽን ነው? አዎ ለወንድሜም ደውለው ነግሮታል። ወይኔ ሱራ ምን አለ አይሆንም ስል ብትሰሚ ኖሮ። ሌላው ደግሞ እኔን ከዚህ ሀገር ለማስወጣት አስበዋል። እንዴት? የት? አላውቅም፣ ግን ምን ማድረግ እንዳለብኝ ግራ ገብቶኛል። ይመስለኛል እናንተ እዚህ ጋር ብናበቃ ሳይሻል አይቀር። ማለት የበፊቷ ብሌን ብቻ አይደለችም። ቤተሰቦቼ እያዘኑብኝ ነው። ሁሉም ነገር እዚህ ጋር ቻው። ማያዬ ወይ እንደምወድሽ ግን መቼም እንዳረሽሽ። ቀድመህ እንዲህ ብትለኝ ኖሮ እኮ ሁሉም ነገር ውሸት መሆኑን ነግረህ ነበር። ማለት የቱ? ሲጀመር ማታ ስገባ ሁሉም የፋሚሊ ድግስ ሄደው ነበር። ልብሴን ቀይሬ ስተኛ መጡ እና ወንድሜም ሰማ ሊልኩኝ ነው ያልሽው ነገር ውሸት ነበር? የፕ እንዴ ሱራ ደግሞ ሁሌ ስንዋደድ እንዳይሰለቸን ብዬ ነው። ሲጀመር ሳቅ መጣል። ሱራ ሊስቅ ነው ሱራ ሊስቅ ነው። ሳቅ እባክህ፣ ሳቅ መጣል። ሳቅ አገኘሁ። Hello, how are you? ምን ነው ፊትህን የጣልከው? አልሰማኸኝም? ምን ተፈጥሮ ነው? መንገድ ይኖርብኝ አይኖርብኝ አላውቅም። አንተ አታስጨንቀኝ። ምን ሆነ ነው? ሀናን አወቅሻት? ሀና የስራ ባልደረባ? አዎ ልክ ነህ። ስሟን ብቻ መጥራት ራሱ አንገት ያስደፋል። ቀጥል። በቃ ቢቀር ይሻላል። ለምን ሲባል? አሁን ቶሎ ንገረኝ። ፊትሽ እኮ ተቀያየረ። የኔ? ለምን ሲባል? እሺ አንቺ ምን ሆነች? ግን እንዳትቆጪ። ችግር የለውም አልቆጣ። በጣም የወደድኳት መሰለኝ። በተደጋጋሚ እያሰብኳት ነው። ምን ማለት ነው እሱ ደግሞ? አላውቅም። ወድጃት ይሆን እንዴ? ትሰማኛለህ? እንዳትከተለኝ እሺ? ሱራፌል ዞር በልልኝ። ጭራሽ በሙሉ ስሜ? ወይ ከባዱን ብነግርሽ ምን ልትይ ነው? ከዚህ በላይ ከባድ? ምን ሆኜ እንደሆነ አላውቅም። ሳምኳት። ምቺ ሳመ። እሺ መታሽኝ እኮ እና አንድ ስም ጠብቀህ ነበር። ምን ኖርማል ነገር እኮ ነው የተፈጠረው። ትሰማለህ? አይደለም መሳም የፈለግከውን ነገር ማድረግ ትችላለህ። እሺ ቺስ ቀልድ ነው ባክሽ። እንኳን እና አንቺ ብቻ ነሽ ፕራንክ የምታረጊ? እና እንደዚህ ልጅ ቀልጃለሁ። ፋራ ጭራሽ ስድብም አለው። ዱላም ይኖረዋል። እሺ እቺ መታሽኝ እኮ ግን Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the ይኸው ከአስርቱ ትእዛዛት አንዱ አትግደል። እንኳን ምንም የማያውቅ ጽንስ ቀርቶ ሰውን በመግደል በማሰቃየት የኖረን ሰው መግደል ራሱ ትልቅ አደጋ ቢሆንና ቢቻል ከመጀመሪያው መጠንቀቅ፣ ካልሆነና ከተፈጠረ ግን መውለድ ይሻላል። የኔ ልጅ አንቺ በጣም ገላለሻሽ፣ ቢቻል ቤተሰብሽን አፋልፍ። ልጁን ወልዷለሁ። ትምህርትሽስ ደግሞ ቤተሰቦችሽስ? እሱን ቀድሜ ነበር ማሰብ የነበረብኝ። ቤተሰቤና ትምህርቴን ብዬ ባስወጣው ከእግዚአብሔር ጋር ጸብን፣ ነገ ደግሞ የመውለድ ተስፋዬን ነው ማጨለሙ። እኔ በምትወስኙ ውሳኔ ሁሉ እስማማለሁ። ደግሞ ልጄን
ድንጋይ ፈልጭ የሚሆን አሳድጋታለሁ። ሴት ልጅ ነው የምትፈልገው? መንታ ቢሆንም አይከፋኝም። አስበዋል? ያስቤዛውን ብር ሰንቺፕስ ገዝቼበት ስጠብቅ እንደዚህ አይነት ቀልድ አይመቸኝም። ኧረ እኔ ያልቀለድኩም የምሬን ነው። እንደውም ሰንቺፕሱ ቀርቶ ቻኮሌት ደግሞ ምግብ ብዙ መስራት ስለማንችል እንደሚነሽ ምቀኝ። ሰላም ሃና ቢታኒያ ጃስ በስማሚያ መሀል እንዴ? ኧረ እኔ አያመኝም ላንቃሽ ብዬ እኮ ነው። እሺ እባክህ ሞቲቬሽናል ስፒከር ሱራፌል ጅል የስ ሰር። መቼም ኤክስን እየፈለግሽ አይደለም። እንዴት ተመሰጥሽው? አንተ ቀልድ። በዚህ ሰዓት ኤክስ ነገር የሚያሳስበኝ ይመስላል? ኦኬ የሀብትሽን መጠን እያሰላሽ ነው? አንተ ደልቷል። እና ምንድን ነው? ቆይ ለልጆቼ ስም እያወጣሁ። ጥሩ ነው። እሺ ማን አልሻቸው? ሴት ከሆነች ክርስቲ፣ ወንድ ከሆነ ደግሞ ዳሪክ፣ መንታ ከሆኑ ደግሞ ማርካና ማርኮላቸው አስቤያለሁ። ምን ታስባለህ? ቆይ አንተ ስም የማውጣት እድል የለህም እያልሽ ነው? ጥሩ ስም የማውጣት ችሎታ ያለ ስላልመሰለኝ እድሉን እኔ ተጠቀምኩበት። ኧረ ነው ያ እሺ። ምን አኩርፈ ነው? ደስ እንዲለኝ ፈልገሽ ነበር? ደግሞ የጋራ ነገር ላይ መወሰን መብት አለኝ። ልታለቅስ ነው? እሺ ድሉ ልስጥና ስም አውጣላችሁ። ሰራልሻለሁ። ቆይ እንዳቃጠልሽኝማ አትቀሪም። አው ወንድ ከሆነ ማለት ነው የአባቱን ደመኞች እንዲበቀል ደመላሽ እንለዋለን። እንዴ ትልቅ ሰው ነው እንዴ ብንወልደው? አታቋርጭኝ። ይኸውልሽ ሴት ከሆነች ደግሞ ምን ትዋብ እንላታለን። መንታ ከሆኑ ደግሞ ታደለና ታደሉ። ጨረስክ? ሲጀመር የሆነ ዘመን ላይ ስታክ እንዳረግ ገብቶኝ ነበር። እሺ ሽማግሌ የኔ ቆንጆ እንዴ አታኩርፊ እባክሽ። ልቀቀኝ ወደዛ ፋሩ። ምን ነው አመመሽ እንዴ? አይ ደህና ነኝ። ሱራ ወዬ አማረኝ። ምን እንደ ጉንዳን ስጮ መስማት? ማ እዚህ ጋር ካንተ ሌላ ሰው አለ? ጉንዳን ደግሞ እንዴት ነው የሚጮኸው? ዝቅ ብለህ ስማቸው። እየቀለድሽ ነው? እንደውም ልጅቷ ሽታ በሽታ ትሆንላለች። ወይ ጉዴ። እሺ በቃ ጨዋለሁ። ወይኔ ሱራ፣ ወይኔ ሌላ ነገር ደግሞ እያማረኝ ነው። ደግሞ ሌላ? አዎ። እሺ ምንድን ነው? የማሪቱን ድምፅ አስመስለህ ዝፈንልኝ። ወይኔ ሱራ። ምንድነው አስሬ ወይኔ ሱራ የምትለው? ቀላሉን ነገር ማድረግ ከከበደ ከባዱ ላይ እንዴት ልትሆን? ምን አልኩኝ? በቃ ልዘፍንልሽ አይደል እንዴ? እሺ ቀጥል። በቃ ተው። በዚህ ድምጽ ፊቷ ከሚሰነጠቅ ሽታ ቢወጣበት ይሻለኛል። እሺ እንሂድ በቃ። ሱራ አማረኝ እንዳት ማለት እና ፊትሽ ምንድነው? ወንድሜ ዛሬ እናቴ ይገባል። ወደ ሳይገፋ ነገሮችን ማስተካከል አለብን። ወይ ለምን አታሳውቂያቸው? ለምን ነው? ለቤተሰቦች ማለት ልጁ እንዳስወርደውና ዳግም እንዳላገኘ ፈልገህ ነው? ኧረ እኔ እንደዛ ማለት ፈልጌ አይደለም። እና ምን ለማለት ፈልገህ ነው? የኔ ገቢ በቂ አይደለም፣ ብዙ ነገሮች ያስፈልጉናል። ድንጋይ ፈልጬ እንደው ልጄን አሳድጋለሁ ስትል ነበር። እሱማው ያንተ ብቻ ኃላፊነት አይደለም። በጊዜው ነው ማድረግ የምችል ለአሳይመንት ምናምን ብዬ የሚቀበለውን ብር ማስቀመጥ ብቻ። ለማንኛውም እንደፈለግን የመገናኘት እድል ስለሌለን እየተደዋወልን እናወራለን። እና አሁን ልትሄጂ ነው? አዎ። ከዚህ በኋላ ሁሌ አንገናኝም። አብረሽኝ ትንሽ አቆይ። ማማ
አይ የኔ መልካም እኔ ውስጥ ካሉ ዋጋ ያላቸው ሰዎች ብቸኛችን ነሽ። ምን ያህል እንደምወድሽ ታቂ በራስሽ ትቀኝ ነበር አውቃለሁ። አሁን የማደርገው ነገር ላንቺ እንደማይገባሽ ግን ምን ላድርግ? ለእኛና ለልጃችን ህይወት ስል መሰደድ ነበረብኝ። ታምነኝ የተሻለ ህይወት እንደምትኖሪ ዛሬም ነገም ዘላለም እወድሻለሁ። ምን ማለት አዳሬ በእንባ የተሞላችው ነች። የተፈጠረውን ሁሉ ለቤተሰቦቼ ብነግራቸው አዋረድሽኝ ብለው አምባገነን ወንድሜ ከቤት መቅሮጡ ተጣለ። ነገሮች መንገድ ሳቱ። የሚሄድበት ጠፋኝ። ደጉ ጊዜ ላይ ያስቀምጥኳት ትንሽዬ ገንዘብ ጊዜውን ቢሆን ማደሪያ ተከራየሁባት። ህይወት ከማንም ምን መጠበቅ እንዳለብኝ ያስተማረኝ። ሄሎ ቤል፣ ጆነኝ የሱራ ጓደኛ። እሺ ምን ነበር? በጣም አዝናለሁ ቤል። እነሱ ላይ የተሳፈሩበት መኪና ተገልብጧል። ሰው የተረፈ አይመስለኝም። ሰላም ምን ፈልገሽ ነው? ለኔ የሚመስል ይኖራችኋል? ዌይተር ምናምን አለ። ልምድ አለሽ? ለመጀመሪያ ጊዜ ነው የምሰራው። ኦኬ በቃ ልምድ ከሌለሽ በ1500 ብር ትቀጠሪያለሽ። እሺ ተመስገን። ወድቄም ቢሆን ለልጄ ስል ተነስቻለሁ። ይሄ ሁሉ ቀን ያልሆነ በንስቲ ተጫወቱ በእድሜው በጊዜ ምን ልታዝ